ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጨፌ ሚዲያ ቤተሰቦቻችን ይህ ሳምንታዊ ዜናችን ነው። ከዜናዎቹ ጋር አብሬያችሁ ቆየው እኔ ትያከበበ ነኝ። አብራችሁን ቆዩ። የጨፌ ወጣቶቹን ለገብ ህብረት ስራ ማህበር የቡና ግብይት ሊጀምር ነው። የጨፌ ወጣቶቹን ለገብ ህብረት ስራ ማህበር በፌደራል ደረጃ ተደራጅቶ ለአባላትና ለአካባቢ ማህበረሰብ የተለያዩ ምርቶችን በብዛት በጥራት በተመጣጣኝ ዋጋ ያቀረበ የሚገኝ ህብረት ስራ ማህበር ነው። አሁን ላይ የሀገር ውስጥ የቡና ግብይት ሊጀምር ከኢትዮጵያ ምርት ገበያ ፍቃዱን ወስዷል። ማህበሩ ፕሬዝዳንት አቶ ሰኚ ኢድሹ ማህበራችን የተለያዩ የግብርና ምርቶችን የልማት ስራዎችንና ለሀገር እድገት እየሰራ ያለ ማህበር ነው። እንዲሁም ከአርሶ አደር የተለያዩ የግብርና ምርቶችን እየተቀበለ ለከተማ ነዋሪዎች እያደረሰ ይገኛል። በቅርቡም ከሀገር ውጪ ኢምፖርት ኤንድ ኤክስፖርት እንጀምራለን ብለዋል። አክሎም ወጣቱ ባለበት ለሀገር ጸጥታ መስራትና የበኩላቸውን ድርሻ እንዲወጡና አካባቢያቸውን እንዲጠብቁ መልእክታቸውን አስተላልፈዋል። የገንዘብ ሚኒስቴር አዲስ የ5 ዓመት የመንግስት ፋይናንስ አስተዳደር ሪፎርም ስትራቴጂክ እቅድ ይፋ አደረገ። የገንዘብ ሚኒስቴሩ ከ2016 እስከ 2020 ዓመተ ምህረት ባሉት 5 ዓመታት ተግባራዊ የሚሆኑ የመንግስት ፋይናንስ አስተዳደር ሪፎርም ስትራቴጂክ እቅድ በአዲስ አበባ ውስጥ ሁሉም ባለድርሻ አካላት በተገኙበት ይፋ አድርጓል። የገንዘብ ሚኒስቴር ፋይናንስ ጉዳዮች ዘርፍ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ስትራቴጂክ እቅዱን ለማስተዋወቅ በተዘጋጀው ወርክሾፕ ላይ ተገኝተው ባደረጉት የመክፈቻ ንግግር ግልጽኝነትና ተጠያቂነት የሰፈነበት ውጤታማና የፋይናንስ አስተዳደር ያለውን ወሳኝ ጠቀሜታ በውል በመረዳትና ነባሩን ስትራቴጂክ በጥልቀትና በስፋት በመገምገም ሚኒስቴሩን አዲሱን የሪፎርም ስትራቴጂክ እቅድ ማዘጋጀት መቻሉን ገልጿል። ዶክተር ኢዮብ ተካልኝ የዚህ የሪፎርም ስትራቴጂክ እቅድ ይፋ መሆን የመንግስት የፋይናንስ አስተዳደሩን ቀድሞ ከነበረው ደረጃ የበለጠ በማሻሻል መንግስት ለዜጎች መሰረታዊ አገልግሎቶችን ለማዳረስ ያለውን ቁርጠኝነት በግልጽ ያመላክታልም ብለዋል። አዲሱ የሪፎርም ስትራቴጂክ ወደ መሬት ወርዶ ውጤታማ ሊሆን የሚችለው በባለድርሻ አካላት መካከል በሚኖረው በጋራ ጥረትና መደጋገፍ እንደሆነ ዶክተር ኢዮብ አስታውሰው ተጠያቂነትና ግልጽኝነት የሰፈነበት ውጤታማ የመንግስት ፋይናንስ አስተዳደርን በጋራ እውን ለማድረግ በትብብር መንፈስ መንቀሳቀስ ይገባናል ሲሉ መልእክታቸውን አስተላልፈዋል። በሚኒስትሩ የመንግስት ፋይናንስ ማሻሻያ ዲቪዥን ኃላፊ የሆኑት አቶ ዳዊት ሽመልስ እንዳሉት አዲሱ የ5 ዓመት የመንግስት ሪፎርም ስትራቴጂክ ሰነድ በውስጡ የያዛቸው ቁልፍ ዓላማዎች የትግበራ ሂደትና ውጤቶችን በተመለከተ ለወርክሾፑ ተሳታፊዎች ገለጻ ማድረጋቸውን ከገንዘብ ሚኒስቴር ያገኘነው መረጃ ያመለክታል። በወርክሾፑ ላይ የፌደራል የመንግስት ተቋማት፣ የክልሎችና የከተማ አስተዳደሮች፣ የፋይናንስና ኢኮኖሚ ልማት ቢሮ ኃላፊዎች እንዲሁም የልማት አጋሮች ተሳታፊ ሲሆኑ መድረኩ እስከ ጥቅምት 28 2016 ዓ.ም ድረስ እንደሚቀጥል ካወጣው መርሃ ግብር ለመረዳት ተችሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አካል ድጋፍ አገልግሎት ማዕከልን መረቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ3 ዓመት በፊት እንዲቋቋም አቅጣጫ ባስቀመጡት መሰረት አዲስ የተቋቋመውን የኢትዮጵያ አካል ድጋፍ አገልግሎት ማዕከልን አስመርቀዋል። ማዕከሉ በተፈጥሮና በአደጋ ምክንያት የአካል ጉዳተኛ ለሆኑ የህብረተሰቡ ክፍሎች በሀገር ውስጥ አጋዥ ቁሶችን ለማምረትና ለማቅረብ የተቋቋመ ማዕከል ነው። የኢትዮጵያ አካል ድጋፍ አገልግሎት ማዕከል አጋዥ ቴክኖሎጂዎችን ለማምረት ለማደስና ለማቅረብ የተቋቋመ ሲሆን ተደራሽ ጥራት ያለውና ደንበኛ ተኮር የሰው ሰራሽና የአካል ድጋፎችን አገልግሎቶችን ለህብረተሰቡ የሚሰጥ መሆኑን ከጠቅላይ ሚኒስትሩ ጽሕፈት ቤት ያገኘነው መረጃ ያመለክታል። ጠቅላይ ሚኒስትር ዶክተር አብይ አህመድ 8 አባላት ያሉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ እጩ መልማይ ኮሚቴ ሰየሙ። መልማይ ኮሚቴ ወደ ስራ የገባ ሲሆን በቅርቡም ጥቆማ መቀበል ይጀምራል ተብሏል። የኢፌዴሪ ህገ መንግስት አንቀጽ 102 እና የኢትዮጵያ ብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ 1133 2011 አንቀጽ 5 ንዑስ 1 ጠቅላይ ሚኒስትሩ እጩ የስራ አመራር ቦርድ አባላት የሚመለምል ገለልተኛ ኮሚቴ እንደሚሰይሙ ይናገራል። በዚሁ መሰረትም ጠቅላይ ሚኒስትር ዶክተር አብይ አህመድ 8 አባላት ያሉትን የእጩ ሰብሳቢ መልማይ ኮሚቴ ከጥቅምት 23 ቀን 2016 ዓ.ም ጀምሮ የሰየሙ ሲሆን አባላቱ የተጣለባቸውን ከባድ ኃላፊነት በቅንነት በትጋትና በታማኝነት እንዲወጡ አሳስቧል። የብሔራዊ ምርጫ ቦርድ ሰብሳቢ እጩ መልማይ ኮሚቴ ወደ ስራ የገባ ሲሆን በቅርቡ ጥቆማ መቀበል ይጀምራል ተብሏል። የቀድሞ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ በገዛ ፈቃዳቸው ከኃላፊነታቸው መልቀቃቸው ይታወሳል።
ጣሊያን በአልቤኒያ ውስጥ የስደተኛ ማዕከል ልትገነባ ነው። ጠቅላይ ሚኒስትሩ ጆርጂያ ሜሎኒ እንዳሉት ጣሊያን በ10 ሺዎች የሚቆጠሩ ህገወጥ ስደተኞችን ማስተናገድ የምትችል ማዕከሉን በአልቤኒያ ልትገነባ ነው። ሜሎኒ ይህንን ያስታወቁት ከአልቤኒያ ጠቅላይ ሚኒስትር ኤዲ ራማ ጋር በመሆን በሮም በሰጡት ጋዜጣዊ መግለጫ ላይ ሲሆን በፈረንጆች አዲስ ዓመት የሚከፈቱት ማዕከሎች በዓመት እስከ 36,000 የሚደርሱ ህገወጥ ስደተኞችን ሊያስተናግድ እንደሚችል ገልጸዋል። ስደተኞቹ በማዕከሉ የሚቆዩት ጣሊያን የጥገኝነት ጥያቄዎችን እስከምትመረምር መሆኑን የገለጹት ጠቅላይ ሚኒስትር ሜሎኒ እቅዱ ነፍሰ ጡር ሴቶችን፣ ህፃናትንና ለአደጋ የተጋለጡ ሰዎችን አይመለከትም ማለታቸውን ለቢቢሲ ዘግቧል። የአሜሪካ ዲፕሎማቶች ሀገራቸው የእስራኤል ድርጊትን እንድታወግዝ ጠየቁ። ከአሜሪካ ውጪ መስሪያ ቤት አፈተለከ በተባለ የመስሪያ ቤቱ ሰራተኞች ማስታወሻ ላይ እንደሰፈረው ዋሽንግተን እስራኤል በሰላማዊ ሰዎች ላይ እየፈጸመች ያለውን ግድያ ማውገዝ አለባት። የአሜሪካ የውጭ ጉዳይ ሚኒስቴር የታችኛውና የመካከለኛው ደረጃ ዲፕሎማቶች የፕሬዝዳንት ጆ ባይደን አስተዳደር እስራኤል በሰላማዊ ሰዎች ላይ እየፈጸመች ያለውን የቦምብ ጥቃት እንዲኮንንና ጋዛ ውስጥ የተኩስ አቁም እንዲደረግ ማሳሰባቸው የተለያዩ ሚዲያዎች ዘግቧል። አንቶኒዮ ብሊንከን እና ሌሎች ከፍተኛ ዲፕሎማቶች እስራኤል በተኩስ አቁም እንድትስማማ ጫና እንዲያደርጉና በግጭቱ ለተጎዱ ሰላማዊ ሰዎችን ሰብአዊ እርዳታ እንዲደርስ ግፊት እንዲያደርጉ ሰራተኞቹን ጠይቋል። በማስታወሻው ላይ የሰፈረው መልእክት የአሜሪካ ባለስልጣናት በግል እስራኤልን ቢተቹም በአደባባይ የሚያሳዩት ወገናዊነትና ሐቀኝነት የጎደለው ድርጊት ለጥፋቱ አስተዋጽኦ አድርጓል። ስለዚህ በንጹሃኑ ላይ እየደረሰ ያለውን ሞት ለመቀነስ አሜሪካ የእስራኤልን ድርጊት በግልጽ ማውገዝ አለባት ይላል። የራፋ መሻገሪያ ከጋዛ ለሚወጡ የተወሰኑ ስደተኞች ክፍት ተደረገ። የግብጽ የደህንነት ምንጮች እንደገለጹት የሌሎች ሀገር ዜጎችና አንዳንድ ሕክምና የሚያስፈልጋቸው የጋዛ ተፈናቃዮች ወደ ግብጽ ግዛት እንዲገቡ ለ2 ቀናት ተዘግቶ የነበረውን የራፋ መሻገሪያ ክፍት ተደርጓል። የጋዛ ድንበር ተቆጣጣሪዎች እንዳሉት ካለፈው ረቡዕ ጀምሮ በወጣው ቅድመ ፍቃድ ዝርዝር ላይ የሚገኙ ግብጻውያንና የውጭ ሀገር ዜጎች እስራኤላውያን የሚያዋስነውን ማቋረጫ ማለፍ እንደሚፈቀድላቸው ገልጾ ነበር። የግብጽ ባለስልጣናት እንዳሉት ቅዳሜ ዕለት እስራኤል በጋዛ አምቡላንስ ላይ ጥቃት ከፈጸመች በኋላ የውጭ ሀገር ዜጎችና ጉዳት የደረሰባቸው የጋዛ ነዋሪዎች በድንበሩ እንዲያልፉ ተፈቅዶላቸዋል። በራፋ በኩል ወደ ጋዛ የሚገቡት የእርዳታ መኪናዎች ፍሰት ሐሙስ ዕለት ከ102 ወደ 25 እንደቀነሰ የተባበሩት መንግስታት ድርጅት መረጃውን መጥቀሱን ሮይተርስ ዘግቧል። ድንበሩ በተወሰነ ደረጃ ክፍት ከተደረገ በኋላ 80 ያህሉ የሌሎች ሀገራት ዜጎችና 17 ሕክምና የሚያስፈልጋቸው ፍልስጤማውያን በራፋ በኩል ያለፉ ሲሆን 48 እርዳታ የጫኑ መኪናዎች ወደ ጋዛ እንደገቡ የግብጽ ደህንነት ምንጮች ገልጸዋል።